የፖለቲካ ህይወት የማያቋርጥ ፍትግ ያለበት ብዙ ገባኝ። ልትለኝ የፈለከው ነገር የአንድ ለጋ ወጣት ህይወት ባልታሰበ ጊዜና ቦታ መጥፋቱ ማሸነፍም መሸነፍም አይደለም፣ የሚያሳዝን አጋጣሚ ነው አይደለ? ትክክል። አባትየውን አላያቸው በመጨረሻ እድሜያቸው አንድ ልጃቸውን ሲነጠቁ አይቻቸዋለሁ። ያሳዝናል። መጎዳታቸው ፊታቸው ላይ ይታያል። መኖሬን እንኳን ከማያውቁ ሰው ጋር ፍልሚያ መግጠም የሞት ሞት ነው። ወይ ምን ልትሆን አሰብክ? በችሎት ፊት ወንጀለኛ ነኝ ብለህ አሰብክ እንዴ? ስለዚህ ፎጣህን ወርውረህ ትግሉን ልታቆመው ነው? ታዲ ደህና ነው? ቆየት ነበርክ? ገንዘቡን ላሲዝ ነው። ምን አንተ ይኸውላችሁ ፊት ተገኘ። እንዴት ሆኖ? አዲስ ነገር አለ? ፍርድ ቤት አስይዞ ያላቸውን ገንዘብ አስይዟል። አባትየው ያንን ሁሉ ገንዘብ አስያዙ ነው የምትለኝ? የመንግስት ባለስልጣናት እጅ ሳይኖርበት አይቀርም። የትኛው ባለስልጣን ነው እጁን እዚህ ውስጥ አስገብቶ ያገኛችሁት? የአቶ መንገሻ ተፈራ እጅ እንዳለበት ነው የተገነዘበው። መንገሻን እጁን እዚህ ውስጥ አስገብቶ ያገኛችሁት? ዘመቻውን ለማስቆም የሚያስችልን እርምጃ ሁሉ መውሰድ ይችላል። ለምን የሀገር ባለስልጣንን እድል አጋጣሚ እንተዋለን? ጉዳዩን መልሰን እንውሰደው ብንል ከባድ ቀውስ ላይ ነው የምንወድቀው። አሁን ካለው ብሔራዊ ቀውስ የባሰ ምን አይነት ጉዳይ ሊመጣ እንደሚችል ልትነግረኝ ትችላለህ? ይሄ እብደት በአስቸኳይ መቆም አለበት። አቶ መንግስቱ፣ ነገሩ እኮ ከባድ። ልታስቆም የምትችለው አንተ ብቻ ነህ። የተጎዱ ወገኖች በጣም ተቆርቋሪ ስለሆንሽ እጅግ በጣም አመሰግናለሁ። እኔም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በርቺ፣ እሺ፣ በዚሁ ቀጥይበት። አመሰግናለሁ። ኧረ የሚገርም ነው። ጠቅላላ ፌስቡኩ ተቀውጧል። ምንድን ነው? ይሁትም ማሰለኛ እኮ ነው የሚያወራው። አይገርም? ኧረ ይኸው እዚህ ጋር ራሱ እንዴ! ያው እኔ ቢቻል ምንድን ነው? በጣም የሚገርም ነው። በጣም ደስ ኧረ የሚገርም ነው። ጠቅላላ ፌስቡኩ ስላንቺ ነው የሚያወራው እኮ። አየሽው? ጋይስ፣ እኔ ግን አንድ ሀሳብ አለኝ። ምንድን ነው? በዚህ አስቸጋሪ ጊዜ ይሄ ጊዜ እስኪያልፍ ድረስ ፍትህ ለደበበ በሚል ሃሽታግ ሁላችንም ጠንክረን እንድንሰራ ቃል እንድንገባ ፈልጋለሁ። አሪፍ ሀሳብ ነው። ደስ ይለናል። ፍትህ ለደበበ፣ ፍትህ ለደበበ ቃል እንገባለን፣ ቃል እንገባለን። ቴንክ ዩ ሶ ማች። በጣም አስካል አለች አይደል? የሉም። የት ሄደች? አላወኩም። እዚሁ አለ እንዴ? አለ። ኧረ እዚሁ ነበሩ። እና ታዲያ አላያትም? ብቻዋን ነው የወጣችው? አዎ ብቻቸውን ነበሩ ሲወጡ። በእግሯ ነው የወጣችው? በመኪና ነው የወጡት። በማን መኪና?
በአቶ ክንዴ መኪና ነው የሄዱት። ራሱ ክንዴ ነው መጥቶ ወሰዳት? አዎ እሳቸው ናቸው መጥተው የወሰዷቸው። ጤና ይስጥልኝ። እሺ ሰላም። በአቶ ደበበ ጉዳይ ጠቃሚ መረጃ ስላለኝ ጠበቆችን ለማናገር ነበር የመጣሁት። ኦኬ ኤሊ፣ በደበበ ጉዳይ መረጃ ላይ ያለ ማናገር። ጤና ይስጥልኝ። ሰላም። ወሰን እባላለሁ። በአቶ ደበበ ጉዳይ ላናገርሽ ነበር የመጣሁት። ጥሩ፣ ውስጥ ገብተን መነጋገር እንችላለን። ብቻችንን መነጋገር አንችልም? በደበበ ጉዳይ አይደለም ኖሮ? በትክክል። ውስጥ ያሉት ሰዎች የደበበን ጉዳይ የሚከታተሉ ናቸው። እባክህ አሁን መጀመር እንችላለን። መልካም። ለነገሩ በአቶ ደበበ ጉዳይ ላይ እየተሳተፉ ላሉ ሁሉ ጥሩ ይሆናል ያልኩትን ሐሳብ ነው የቀረብኩት። ምን አይነት ሐሳብ? ይህን የፍርድ ሂደት አሁኑኑ ብታስቆሙልን ለዚህ ለጠበቆች ቢሮ 5 ሚሊዮን ብር እንዲሁም ለአቶ እንቁ 5 ሚሊዮን ብር እንከፍላቸዋለን። ጥሩ። ለደንበኛችን እናሳውቅና መልሱን ደውለን እናሳውቃለን። ለማንኛውም ባለ ጉዳዩ አባትየው ስለሆኑ እሳቸውን እናናገርና የሚሉን መልስ እንሰማለን። አሁን ወደ ጉዳያችን ነው። አቤት፣ የአቶ ክንዴ ቢሮ። ሄሎ፣ ተገኝ ነኝ። ክንዴ ይኖራል? አልገቡም። እሺ። ቴሌፎኑ ለጊዜው ጥሪ አይቀበልም። አቶ ገብረመድህን ይከተሉ። ይቀመጡ። እሺ አቶ ገብረመድህን ባስገቡት ማመልከቻ መሰረት መዝገቡን ስንመረምረው የሆነ ጉድለት ስላለበት የይለፍ ፈቃዱን እንድንሰጠውት አንችልም። የምን ጉድለት ነው? ጉድለቱን እዚህ ላይ በግልጽ ማየት አንችልም። እሱን ጊዜ ወስደን የምንመረምረው ይሆናል። እና ታዲያ በግልጽ ባልታወቀ ምክንያት ይህ ሁሉ ከፍተኛ ገንዘብ የፈሰሰበትን ንብረት እንዳያልፍ ይከለከላል? ይቅርታ አቶ ገብረመድህን፣ ምንም ማድረግ አልችልም። በሰጠሁት መልስ ካልረኩ አለቃዬን ማናገር ይችላሉ። እሺ ደስ ይለኛል። አቅርበኛ። ቢሮ ቁጥር 11 ሄዱና አቤቱታዎትን እዛው ያቅርቡ። ሄሎ፣ የፈለገኝ ሰው ነበር እንዴ? ከአቶ ተገኝ ጋር ተገናኛችሁ? አይ አልተገናኘንም። ምን ነው? አይ ደውሎ ነበረ። ምን አልሻቸው? ቢሮ አልገቡም አልኳቸው። እሺ ጤና ይስጥልን። ምን ልርዳዎት? አቤቱታ ለማቅረብ ነበር። በምን ጉዳይ? የኤክስፖርት ይለፍ ፍቃድ በተመለከተ። ስሞትም አልበል? አቶ ገብረመድህን። ሄሎ፣ አቶ ገብረመድህን የሚባሉ ባለጉዳይ እየጠበቁት ነው። ዛሬ አልችልም፣ ነገ ነው።
እባክሽ የማያደርቃ ነው በይልኝ። የማያደርቃ ነው እያሉ ነው። በዚያ ጠረጴዛ ልታገኘኝ ስለወሰንሽ በጣም አመሰግናለሁ። ዛሬ በጣም ጥርፍ የበዛበት ቀን ነውና ብዙ መቆያ አይመስለኝም። አረ ችግር የለውም። እሺ ኤልዳ ምን አለች? ኤልዳን ታውቃት የለ? እሷን ማሳመን በጣም ከባድ ነው። ምንም አልተሳካልኝም፣ ግን ሙከራዬን አላቆምም። ይገባኛል። ከመሞከር የምናጣው ነገር ስለሌለ ደጋግሞ መሞከር አለብን። እሺ እንድንገናኝ እፈልጋለሁ። ነገ ማታ ይመችሻል? አዎ እደውልልሻለሁ። ምን ሆኜ ነው? ክንዴ ነው ልጅ ሆኖ ወይስ ዳኒን ለመርሳት እንደዚህ ክንዴን በፍቅር ማየት የጀመርኩት? ጤና ይስጥልኝ። እኔ ወንድም አቶ ገብረ መድህን እባላለሁ። እሱ ጋር የይለፍ ፍቃድ ፈልጌ ነበር የመጣሁት። ነገ ይምጡ ብዮት የለ እንዴ? እኔ ጀማሪ ነጋዴ አይደለሁም። በዚህ ስራ ውስጥ የረጅም ዓመት ቆይታለሁ። አሰራሩን በደንብ አድርጌ አውቀዋለሁ። ሁሉ ነገር አሟልቼ ሳበቃ ጉድለት አለ በሚል ምክንያት ለምንድን ነው የይለፍ ወረቀት መከለከል? ጉድለት እስካለብኝ በትክክል ሊነገረኝ አይገባም እንዴ? ይሰሙኛል ጌታዬ? እቃውን ንብረቱን ማስረክበት የመጨረሻ ቀን ዛሬ ነው። ይህን ንብረት ካላስረከብኩ ደግሞ ውል ይፈርስብኛል። ውል ፈረሰ ማለት ደግሞ እኔን ለከፍተኛ ኪሳራ ይዳርገኛል። እባክዎትን ይርዱኝ እና እርሱም እንደጎደለ ያውቁ። እሺ እንዴት ደህና ነው? እሺ እንዴት ነህ? ምን ደህንነት አለ ብለህ ነው? ምን ነው አስካለች ገዛ ደህንነት ክፍል ኃላፊ ጋር እየማገጠች ከክንዴ ጋር ክንዴ የጀመረው ግድ እሱ መጨረስ ያለበት ስራ አለ እንዴ? አዎ ያው እንደምታውቀው የፍርድ ቤት ጉዳይ ራሱ በእጁ ነው ያለው። ስለዚህ ችሎቱ እስኪያልቅ ድረስ ያስፈልገናል ማለት ነው። በትክክል እንዲህ በቀላሉ ላቀቀው ሰው አይደለም። እና ምን አሰብክ? ምን ያው አንተ ነው ማማከር ነው። ችሎቱ ላይ የአይን ምስክር ይሆናል ተብሎ የሚጠበቅ ሰው አለ እንዴ? አዎ አደጋው በተፈጠረበት ቦታ የሟቹ ጓደኛ እንደነበረ ደርሰንበታል።
እንደውም ጠበቃዋ ምስክር አድርጋ ልታቀርበው እያሰበች እንደሆነ ማውቀና። ኧረ ስለዚህ የአይን ምስክሩ እንዲወገድ ማድረግ አለብን ማለት ነው። ምን አይነት ሀገር ውስጥ ነው ያለ ነው? ጭራሽ ሊያነጋግረኝ እኮ ፈቃደኛ አይደለም። ስማኝ አቶ ገብረመድህን አትናደድ። በዚህ መጠን ንቀት ይሄን ያህል? እኔ መልሼ እደውልልሃለሁ። ቆይ ለመሆኑ ቼልዳ የሚሏት ምንድን ናት? ግግም ያለች ገገማ ቢጤ ናት። በፈጣሪው አላካት መሰለኝ። አይ በዚህ ሰዓት እሷን መግደልማ ጉዳያችንን አብሮ መግደል ነው። እውነት ነው። ባይሆን ጉዳያችንን ከጨረስን በኋላ ለሌላው መማሪያ እናደርጋታለን። ጉዳያችን ከታየ በኋላማ ህይወታችን በአንዱም ሆነ በሌላ መልኩ እንደሚቀየር ከወዲሁ ማየት ከባድ ነው። ብንገላገላት ነው የሚሻለው ጎበዝ። አይናችን እያየ መንግስታችንን ታፈርስብን እንዴ? እንዴ ሰላም ነው? አንተ እንዴት ነሽ? ሰላም ነው? ይቅርታ ሳልደውልልሽ ድንገት መጣሁ አይደለ? የልብ ወዳጅ እንደዚህ ነው። ድንገት መዘመር ይጠይቃል። አይ አልገባም። ግባሽ ያውና አልገባም። ቸኩላለሁ። አንድ ጉዳይ ነበረኝ። እሱን ላማክርሽ ነበር የመጣሁት። ምን ገጠመ? ከሀገር ውስጥ ጉዳይ የመጣ አንድ ባለስልጣን ነበርና የአቶ ተገኝን ጉዳይ በአቃቢ ሕግ እንደገና መታየት አለበት እያለ ነው። እሱን ልነግርሽ ነበር የመጣሁት። ምን ይሻላል? ታዲያ ጉዳዩ ተመልሶ አንተ ጋር ቢመጣ ምን ችግር አለ? ማወቅ እንኳን የፈለኩት አቶ ተገኝ ጉዳዩ በእርግጥ ወደኛ እንዲመለስ መፈለጋቸውን ለማወቅ ነበረ። ተገኝ ላሳውቀውና እነግርሃለሁ። ጥሩ፣ እሱን ነበር ማወቅ የፈለኩት። ለማንኛውም ግን ጠፍተሻል። ና ሻይ ቡና ብለን ትሄዳለህ? ቸኩላለሁ። ለማንኛውም አትጥፊ፣ ደውይልኝ ካልክም ይደረጋል። ሰላም ዋል። ቻው ዳን። ከስራ አምጥቼ እዚህ ብዙ እንዳላቆየ ለምን ላገኝ እንደፈለኩ ልንገርህ። ኦኬ። ታስታውስ እንደሆነ አንድ የሀገር እድገት ሚኒስቴር ውስጥ የሚሰራ ባለስልጣን ጓደኛ እንዳለኝ አውርቼ ነበር። አስታውሳለሁ። የሚኒስትሩ ሴኩሪቲ ሄድ አቶ ክንዴ ነው አይደል? የክንዴ አለቃ አቶ ተገኝ ተከሶ ፍርድ ቤት ቀርቧል። እሺ። በጣም የሚገርመው ደግሞ የከሳሹ ጠበቃ የአምራን ጓደኛ ኤልዳ ናት። የተገኘን ጉዳይ በበላይነት የሚከታተለው ደግሞ ክንዴ ነው። ኦኬ። ክንዴ ኤልዳ በጉዳዩ ምን እያሰበች እንደሆነ ማወቅ ይፈልጋል። እሺ። ያው እንደምናውቀው ኤልዳ በርካታ ጓደኞች የሏትም እና ምን እያሰበች እንደሆነ ማወቅ አልተቻለም። ኤልዳን ቀርቦ ማናገር ደግሞ በጣም ከባድ ነው። ምን ቻካ ነገር ናት። በትክክል ኤልዳና አምራን ደግሞ አብሮ አደግ ጓደኞች እንደሆኑ ያው እኔም አንተም እናውቃለን። እውነት ነው ዳኒ። አምራንን አግኝተህ ማለት በጉዳዩ ላይ ኤልዳ ምን እያሰበች እንደሆነ ምናልባት መረጃ ካላት ማለት እንደው ብትጠይቃት ባስቸግር ብዬ። እንዴት ዋላችሁ?
የኔ ቢሮ ይጠባል ብዬ እዚህ እንድትቀመጥ ያልኩት። እሺ ዛሬ እንድንገናኝ የፈለኩበት ዋነኛው ምክንያት የአቶ ተገኝ ሰዎች ጉዳዩን ከፍርድ ቤት ውጭ በስምምነት ለመጨረስ ሀሳብ አቅርበዋል። በዚህ ጉዳይ ላይ እንድንነጋገርበትና እርሱም እንዲያውቁ ነው ያስጠራኋችሁ። እንዴት የፍርድ ቤት ጉዳይ ከፍርድ ቤት ውጭ ይታያል? አባባ እንቁ እርሶ ክሱን አንስቻለሁ ካሉ ክሱ ሊቆም ይችላል እኮ። እንዴት አልገባኝም። ምን አዲስ ነገር ተገኘና ነው ክሱ እንዲነሳ አቶ እንቁ የሚጠይቁት? አቶ እንቁ ክሳቸውን ማንሳት ከቻሉ ሰዎቹ 5 ሚሊዮን ብር መስጠት ወይም መክፈል እንደሚችሉ ተናግረዋል። አልገባኝም። የደም ዋጋ መሆኑ ነው? እንደዛ ማለት እንችላለን። በደል መፈጸማቸውን ክደው አሁን አንቺ ስታጣድፊያቸው ነው እርቅ ብለው የመጡት? አቶ እንቁ እስቲ ረጋ ብለን ነገሩን እንየው። ደበበ ለአንድም ለመጨረሻም ላይ መለስ ሄዷል። እውነት ነው፣ ወደማይመለስበት ቦታ ሄዷል። እና ታዲያ እርሶስ ጧሪ ቀባሪ አያስፈልጉትም እንዴ? እርሶ ደግሞ ያለ ጧሪ ቀርተዋል፣ ምንም የሉትም በእጄ። ስለዚህ ገንዘቡ ያስፈልጎታል ባይ ነኝ እኔ በበኩል አቶ እንቁ። እና በልጄ መቃብር ኑሬን አሻሽላለሁ ብለህ ታስባለህ አቶ ገብረመድህን? አዎ ይገባኛል አቶ እንቁ። ቁስሎት ቁስሌ ነው እኮ እኔንም ያመኛል። ግን አንድ ጊዜ ከሆነ በኋላ አብሬ ልሁን ማለት አይቻልም። በዚህ መጥፎ ዘመን እድሜ በገፋ ቁጥር እኮ አቅም ይደክማል፣ በሽታ አለ። ስለዚህ ገንዘቡ ለህይወቱ አስፈላጊ ነው፣ ህይወቱን ያድሳል። ምን ያህል እድሜ ሊኖረኝ? የልጄን ደም ልጠጣ? አላደርገውም አቶ ገብረመድህን፣ በፍጹም አላደርገው። መስፍኔ እኔና አምራን በምን አይነት ሁኔታ እንደተለያየን ታውቅ የለ እንዴ? አሁን እንዴት ነው እንደዚህ አይነት ኬዝ ይዤ አምራን ፊት የምቀርበው? በጣም ከባድ ነገር እየጠየከኝ ያለው። አይኖ ከባድ እንደሆነ እኮ አውቃለሁ ዳኒ፣ ክንዴ ደግሞ ጓደኛዬ ነው። እሱ ምንም ነገር ጠየቀኝ ማለት ምንም አይነት ፌቨር ቢጠይቀኝ ወደ ኋላ ማለት አልችልም። እባክህ። ይገባኛል መስፍኔ፣ ግን አምራን እንኳን እሺ ብትል ኤልዳን አሳምኖ መረጃ ማግኘት በጣም ከባድ ነገር ነው። አውቃለሁ እኮ ከባድ መሆኑን ዳኒ፣ ግን በቃ ኤላ ሳታውቅ አምራን መረጃ መሰብሰብ የምትችልበትን መንገድ መቀየስ ከቻለች ብዬ ነው። አምራን ኤልዳ ሳታውቅ ወይንም ኤልዳን አሞኝታ መረጃ ማግኘት የምትችል ይመስልሃል? ይገባኛል እኮ ኤልዳንም አውቃታለሁ፣ ልክ አንተ እንደገለጽካት ነች። አምራንን ደግሞ ምን ያህል እንደምትወዳትም አውቃለሁ። አላ አይደል አንዳንድ ጊዜ ለምንወዳቸው ስንል የሆነ ምን ከፍቶ እኮ ስስ ያምረው ክፍል አለን አይደል እንዴ ዳኒ? አምራን ኤልዳን ምን ያህል እንደምትፈራት ብታውቅ ማመን ነው የሚያቅተው መስፍኔ። አይደል? አልፈርድባትም። ኤልዳንም አይፈራ ማን አለ? አምራን እንደገና አግኝቶ ማናገር በጣም ከባድ ነገር ነው። ግን አንተ በዚህ ደረጃ ከተቸገርክ ምን አደርጋለሁ? ሞክራለሁ። እስቲ አንድ ጥያቄ ልጠይቅሽ ኤልዳ። ጠይቀኝ። አቶ እንቁ አሁን በክሱ ቢቀናቸው ካሳ መጠየቅ ይችላል? አዎ፣ በፍትሐብሔር አጥፊው ካሳ እንዲከፍል መጠየቅ ይቻላል። የወንጀል ክሱ ተቀባይነት ባያገኝስ ካሳ የመጠየቅስ መብት አላቸው? አዎ ገብረመድህን፣ አሁንም በፍትሐብሔር ካሳ መጠየቅ ይቻላል። የካሳው መጠንስ ቆይ ቢያሸንፉም ቢሸነፉም እንዴት እኩል ነው ወይስ ሊለያይ ይችላል? እምልህ ቢያሸንፉ ዳኞቹ ከፍ ያለ ክፍያ እንዲከፈላቸው ማድረግ የሚችል ይመስለኛል። እንዲከፈላቸው ማድረግ ይችላል። የካሳው መጠን ከ5 ሚሊዮን በላይ ነው ወይስ በታች እንዴት ነው? 5 ሚሊዮን ላይ ሊደርስም ላይደርስም ይችላል። የዳኞቹ ሁኔታ፣ የወንጀሉ አይነትና አፈጻጸም፣ የተበዳዩ ሁኔታ፣ የተከሳሾቹ አቅምና የመሳሰሉት ነገሮች ግምት ውስጥ ማስገባትን ይጠይቃል።
አመሰግናለሁ። ይለይ ምን ነው አቶ ገብረ መድህን ሀሳቤን አልለወጥኩም። አባባ እንቆ እርስዎ ካልፈቀዱ የሚሆን ነገር የለም። አመሰግናለሁ። ለማንኛውም ለዛሬ ጨርሻለሁ። መልካም ቀን። እናመሰግናለን። ሄሎ ሄሎ፣ ተገኝ ኃይለኛ እርምጃ እየወሰደ ነው። ምን ጉዳዩን ከአቶ እንቁ ነጥቆ ለአቃቢ ህጎቹ ለመመለስ ሀገሩን መነቅረቅ ጀምሯል። አመሰግናለሁ ቅድስት፣ አመሰግናለሁ። ይሄው ነው። እችን ሰው ሰወዳት። እንዴት? የህይወት ህግ የገባት ለሁሉ ያደረች ለሁሉ የምትታዘዝ። እኔ ምን ልታዘዝ? አለባቸው ማግኘት አለብን። አለባቸው አንድ ጉዳይ ፈልጌ ነበረ። አስቸኳይ ነው፣ አስቸኳይ ነው። እሺ ቶሎ ና፣ እጠብቅሃለሁ። ሰላም ነው? ምንድን ነው ልጆቹ የሉም እንዴ? ገብተዋል። ኦኬ ለሻይ ወጥቷል። ምንድነው? እኔ ዳዊት ሙልጌታ የተባልኩ በዚህ የህግ ቢሮ ውስጥ ተቀጥሬ ስራ የቆየው ሲሆን ከዛሬ ህዳር 12 2014 ቀን ጀምሮ በፍቃደኝነት ስራዬን የለቀቅኩ መሆኑን አሳውቃለሁ። ሰላም ነሽ አምሪ? ደህና ነኝ። ምን ልርዳ? ይቅርታ ልጠይቅሽ ነው የመጣሁት አምሪ። ማለቴ መለያየት ቢኖርብን እንኳን እንደዛ መሆን አልነበረበትም። እንደዛ ስትል ባለፈው የሰራሁት ስራ ተገቢ እንዳልነበር ገብቶኛል። በጣም ይቅርታ። እሺ፣ ይቅርታን ተቀብያለሁ። ቴንክ ዩ። እንደ ድሮ ባይሆን እንኳን ጓደኛሞች መሆን ብንችል ደስ ይለኛል። እሺ፣ እንደ ጓደኛሞች እንጠያየቃለን። አምሪ፣ እንደ ጓደኛ አንድ ፌቨር በጠይቅሽ ቅር ይልሻል? ጠይቀኝ። አይ ቲንክ የላ ችግር ውስጥ ናት። ከአደገኛ ባለስልጣን ጋር ግብ ግብ ውስጥ መግባት አስፈላጊ ነው ብለሽ ታስቢያለሽ? What's the fever? ኤልዳ ያዘችውን ኬዝ ብታቆሙ የሚሻል ይመስለኛል።
ለመሆኑ እንዴት አድርጋ ልትከራከር ነው ያሰበችው? እንዴት እንደምትከራከር አላውቅም። ልጠይቂያት ትችያለሽ? ለምን? ቆይ ጓደኛዬን እንድሰልልልህ እየጠየከኝ ነው? ኖ እንደዛ ለማለት ፈልጌ አይደለም አምሪ። እባክሽ ተረጋጊና እንነጋገር። የሰው ልጅ ልክ እንዳንተ እንደዚህ ይቅርታን ሊያራክስ የሚችል ዝቃጭ እንደሆነ ማሰብ አልችልም ነበር። ምን አደረኩሽ? ጓደኛሽን ልርዳ ባልኩኝ እንዴት ወርጅብኛለሽ? አንተን የወደድኩበት ጊዜ ምን ያህል ጥፋት እንደሆነ እየነገርከኝ ነው። እሺ አጥፍቼ ከሆነ ይቅርታ አድርጊልኝ። ጥበቃ ሳልጠራለህ ውጣልኝ። አምሪ አብረን ላሳለፍነው ጊዜ እስቲ ተረጋጊና በሰከነ መንገድ እንነጋገር። ውጣልኝ እኮ ነው የምልህ። እሺ ሊሊ ቡና አዘዥልኝ እስኪ። ፍትህ ለደበበ ቃል እንገባለን። ሰላም ናችሁ? ሰላም አይደለሁም ታዲያ። ረጋ በይ። ልጆቹ ገና ወጣቶች ናቸው። አንተም ሰምተሃል ታዲያ? ሰምቻለሁ። ቆይ እሺ ምን ሆነው ነው? ምን ተፈጥሮ ነው ታዲያ? ገንዘብ ነዋ። የተገኝ ሰዎች 1 ሚሊዮን ብር አሳቅፈው ነው ይዟቸው ሄዱት። ኖ ኖ ኖ በፍጹም ይሄ መሆን የለበትም ታዲያ። ይሄ እኮ በጣም ነውር ነው። አንደኛ የስራ ፕሮፌሽን እንኳን አይፈቅደውም። እንዴት ይሄን ያደርጋሉ? እንኳን እነዚህ ወጣቶች ቀርቶ እንደነ ስጦታውና አደፍርስ ያሉ ሽማግሌ ጠበቆች ለገንዘብ ያላቸውን አቋም እያወቅሽው ፍጹም ልክ አይደል። ቆይ እንዴት እንደዚህ አይነት ጉድ ይሰሩኛል? በዚህ ላስት ሚኒት ላይ እንደዚህ ያደርጉኛል ታዲያ? ንዴትሽ ይገባኛል። ነገር ግን ከተረጋጋሽ ምንም አትሆኝም። ታዲያ ቀጠሮ ቀን ደርሷል። እኔ ግን በብቃት እንኳን አልተዘጋጀሁም። አሁን ራስሽን ሰብሰብ አድርጊና ማድረግ የምትችይውን ብቻ አድርጊ። ምንም ሊገባኝ አልቻለም። እንደዚህ አይነት ላስት ሚኒት ላይ ነው እንደዚህ አይነት ስራ የሚሰሩት? እንዴት ነው የምረጋጋው? እስኪ ንገረኝ። ምንድን ነው የበደልኳቸው? እንዴት በዚህ ሰዓት እንደዚህ አይነት ጉድ ይሰሩኛል? እውነት ደስዝናት ፌር ኤልዳ፣ ድንገት የሚያጽናናሽ ከሆነ እኔንም ጠይቀውኝ ነበር። ምን? ይልቅ ወደ ስራሽ ተመለሽና ዝግጅትሽን ጨርሽ። ለመሆኑ ልጆቹ ማበላሸት የሚችሉት ነገር አለ?
ሁሉንም ነገር ያውቃሉ። ፍርድ ቤት ሄደሽ የምትከራከሪበትን ማለት ስትራቴጂሽንም ያውቃሉ? ታዴ ሁሉንም ነገር ያውቃሉ። የማያውቁት ምንም ነገር የለም። ምን? ስማ። አቤት። ምንም ቢሆን ከዛሬ ማለፍ የለበትም። የምንፈልገው መረጃ ስላለ በሰዓታት ውስጥ እንፈጽመዋለን። በጣም ጥሩ። ደውል አሳውቅ። እና ምን ልታደርጊ ያሰብሽ? በራሴ ላይ ያለኝ እምነት ሲዳከም እየተሰማኝ ነው። ታዴ ኤልዳ። አቤት ታዴ። ደህና ነሽ? በጣም ፈርቻለሁ። በህይወቴ እንደዚህ አይነት ፍርሃት ተሰምቶኝ አያውቅም። ታዴ አንተ አልፈራም? እፈራለሁ እንጂ ኤልዳ። እንኳን እኔና አንቺ እያስፈራሩን ያሉ ሰዎችም ራሳቸው ከፍርሃት ነፃ አይደሉም። በመሆኑም ፍርሃታችንን ዋጥ አድርገን አብረን በመጠንከር አብረን ማድረግ ያለብንን ማድረግ አለብን። ታዴ ይህንን ጉዳይ አለማሸነፍ አንችልም። በፍጹም አንችልም። ታዲያ እናሸንፋ። ብቻዬን መሆን እፈልጋለሁ። ሹር ቴክ ዘሜት ነህ? ቆየት ነህ? ትንሽ ይቀረናል። ደክሞኛል ባቢ። ሁልጊዜ እንደዚህ ስፖርት ስንሰራ መነገርሽን ታስታውሻለሽ? አዎ፣ ድካምም ሆነ ጥንካሬ ምርጫ ነው። በትክክል። በመሆኑም ያለምነው ግብ ላይ ከመድረሳችን በፊት መድከም አንችልም። አውቃለሁ ባቢ፣ ግን ፀሐዩ ገለኛል። ድካም፣ ንዴት፣ ፍርሃትና ስቃይ ከበገረን ምንም ነገር ማከናወን አንችልም። ኤልዳ፣ ከባድ ነው ባቢ። ህይወትሽ ትርጉም የሚኖረው ምን ጊዜም ከሚገጥምሽ ከባድ ችግር በላይ ስትከብጂ። አውቃለሁ። እንደምታውቂው አጥቼ አይደለም፣ ዕውቀት ብቻውን በቂ እንዳልሆነ ለማስታወስ እንጂ። እሱን አውቃለሁ። በይኔ ነይ ወደ ቤታችን ሂድ። አሁን ወደ ስራ። ክብሩ። አቤት። ክብሩ እናንተ? አሁን ማስኪ ለምንድን ነው የምመጣው? ልቀቀኝ! ምን ፈልገህ? ልቀቀኝ! ምን ልታደርገኝ? ልቀቀኝ! ልቀቀኝ! ምን ልታደርገኝ? ልቀቀኝ!